ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ኤርኒንግ ሳይት ተገናኝተናል። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ ሰብስክራይብ እንድታደርጉ እየጋበዝኩኝ የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ልክ ሊንኩን ስትጫኑ ለመመዝገብ እንደዚህ ይከፍትላችኋል። ኢሜይላችሁን ታመጡና እዚህ ጋር ታስገባላችሁ። የራሳችሁን 6 እና ከ6 ካራክተር በላይ ያለው ሎጊን ፓስወርድ ታስገባላችሁ። እሱን እዚህ ድጋሚ ታስገቡና ሴኩሪቲ ፓስወርድ ወይ ደግሞ ገንዘባችሁን ወጪ ልታደርጉ ስትሉ የምትጠቀሙበትን ፓስወርድ እዚህ ጋር በማስገባት ራሱን ደግሞ በድጋሚ እዚህ ጋር ካስገባችሁ በኋላ ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቃላችሁ። ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስገቡ ይሄን ይመስላል። ያሉትን የተለያዩ ሰዎች ከዚህ ሳይት ገንዘብ ወጪ ያደረጉትን እዚህ ጋር ዊዝድሮ ሪካርድ የሚለው ጋር እናያለን። እንዲሁም ደግሞ ወደ ታች ወረድ ስንል የተለያዩ ክሪፕቶ ኮይኖች ያላቸውን ዋጋ እናያለን። ስለዚህ ሚ የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫን ያለን ባላንስ እዚህ ጋር እንደምታዩ 00 ነው። ኳንቲፋይም 0 ነው። ስለዚህ ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማወቅ ኳንቲፋይ የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ሁሌ ሬጂስተር ስናደርግ ቪአይፒ 0 ይሰጠናል። እሱን እንተውና ከቪአይፒ 1 ጀምሮ እናያለን። 8 እና ከ8 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 27% የምናገኝበት ቪአይፒ 1 ነው። ልክ ቪአይፒ 2 ጋር ስንመጣ ደግሞ 32 እና ከ32 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 28% ኮሚሽን እናገኛለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ 29% የምናገኘው ከ123 በላይ ዩኤስዲቲ ኢንቨስት በማድረግ በየቀኑ 29% ኮሚሽን እናገኛለን። ልክ ቪአይፒ 4 ጋር ስንመጣ ደግሞ ከኛ የሚጠበቀው 456 እና ከዛ በላይ ኢንቨስት በማድረግ በየቀኑ 30% ማውጣት እንችላለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ሲሆን 36% ልናገኝ የምንችልበት ከ99999 በላይ ዩኤስዲቲ ኢንቨስት በማድረግ ነው። እኔ ፋይናንሻል አድቫይዘር አይደለሁኝም ወይም ደግሞ የፋይናንስ አማካሪ አይደለሁም። የራሳችሁን ጥናት ማድረግ ከእናንተ ቢጠበቅም እኔ ግን ቪአይፒ 1 ላይ 8 ዩኤስዲቲ ኢንቨስት ላርግና የእሱን ደግሞ 27% ወጪ እያረኩኝ ላሳያችሁ። እሱን ለማድረግ ሆም ጋር ተመልሰን እንመጣለን። ልክ እዛ ከመጣም በኋላ እዚች ጋር ሪቻርጅ ምትላለች። እሷን ነው አንድ ጊዜ የምንጫናት። ልክ እሷን ስንጫናት በዩኤስዲቲ ቲአርሲ20 በቲአርኤክስ በዩኤስዲቲ ቢፕ20 በቢኤንቢ እና በዩኤስዲሲ ቢፕ20 ሪቻርጅ ማድረግ እንችላለን። እኔ ዩኤስዲቲ ቲአርሲ20 ስለሆነ ያለኝ እሷን እጫናታለሁ። ዋሌት አድሬስ ጀነሬት ሲያደርግልኝ እዚች ጋር መጣና ኮፒ ብዬ ወደ ባይናንስ ወደ ኩኮይን ወደ ትረስት ወዳለኝ ክሪፕቶ ዋሌት ሄጄ 8 ዩኤስዲቲ ኢንቨስት አድርጌ ተመልሼ እመጣለሁ። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። እንደምትመለከቱት ኢንቨስትመንት ካረኩኝ በኋላ ተመልሼ ስመጣ 8 ዩኤስዲቲ ገብቶልኛል። ስለዚህ ኳንቲፋይ የምትለውን አንድ ጊዜ ጫናታለሁ። ልክ እሷን ስጫናት እዚች ጋር መጥቼ ስታርት ኳንቲፋይ የምትላለች እሷን ነው ድጋሚ ምንጫናት ማለት ነው። አሁን ኳንቲፊኬሽን ይጀምራል። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። እዚህ ጋር የምንሰራውን ደግሞ ያሳየናል። እዛ ደግሞ እንዴት ወጪ እንደምናደርግ ሙሉ ስቴፑን እስከ ዋሌቴ እስከሚገባ ድረስ አሳያቸዋለሁ። አሁን 2.16 ዩኤስዲቲ ሰርተናል። ስለዚህ ሚ የምትለው ዋጋ እንመጣለን። ቅድም የነበረን 8 ነበረ፣ አሁን 10.16 ሆኗል ማለት ነው። ስለዚህ ሆም ጋር ተመልሰን እንመጣና ሪቻርጅ ከምትል ጎን ዊዝድሮ የምትላለች እሷን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት 2.16 ዩኤስዲቲ ቲአርሲ20 ወይም ደግሞ በዩኤስዲቲ ቢፕ20 ወጪ ማድረግ እንችላለን። እሷን እዚህ ጋር እንጽፋለን። ዊዝድሮ አድራሻችንን ከባይናንስ እናመጣለን። ሴኩሪቲ ፓስወርዳችን አስገብተን ኮንፊርም ነው የምንለው። አሁን ወደ ባይናንስ እንሂድና ዩኤስዲቲ ቲአርሲ20 ዋሌታችን ይዘን እንምጣ። ላይክ ያደረግን እንደምትመለከቱት ባይናንስ ጋር መተናል። 385.93 ነው ባላንሳችን። ዲፖዚት ምትለዋን አንድ ጊዜ እንጫናታለን። ከዛ ኮይናችን ዩኤስዲቲ ነው። ኔትወርካችን ትሮን ቲአርሲ። ከዛ ዋሌት ጀነሬት ሲያደርግልን እዚች ጋር እንመጣና ዋሌት አድራሻውን ኮፒ ያደረግን ቀጥታ ወደ ዌብሳይቱ ተመልሰን እንመጣና 2.16 አስገብተናል። እዚች ጋር መተን ከዛ ይዘን የመጣነውን አድራሻ ምን እናደርጋለን? ፔስት እናደርጋለን። ልክ ዋሌት አድራሻችንን ይዘን የመጣነውን ፔስት ካረግን በኋላ የሚጠበቅብንን ሁሉ ስላሟላን ወረድ ብለን ኮንፊርም የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ምን ይለናል? ዊዝድሮ ሰክሰስ። ይህን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ሌላው ከዚህ ሳይት ገንዘብ ልንሰራ የምንችለው ጓደኞቻችን በመጋበዝ ነው። እሱን ለማድረግ ደግሞ ኢንቫይት ፍሬንድ የምትለዋን እንጫንና የራሳችን ዩኒክ ሊንክ አለ እዚች ጋር እሷን ኮፒ አድርገን በተለያዩ ሶሻል ሚዲያዎች
ሼር እናደረግና በእኛ ሊንክ ዳይሬክት ገብተው ኢንቨስት ከሚያደርጉት ላይ 15% ሌቭል 1 ይባላል። ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ሲያደርጉ 3% እናገኛለን። ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ሲያደርጉ 2%፣ በጠቅላላው 20% ኮሚሽን ልናገኝ የምንችልበት ሁለተኛ እድልም አለን ማለት ነው። ስለዚህ ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። በሱም እየገባችሁ የራሳችሁን ጥናት አድርጋችሁ እንድትሰሩ የከበረ ግብዣ ነው። አሁን ከዚህ ዊዝድሮ ያደረግነው ባላንሳችን ወደ ባይናንስ ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይናንስ መተናል። ባክ እንልና ሪፍሬሽ እያደረግን እንጠብቀዋለን። ከላይ እንደምትመለከቱት ዩኤስዲቲ ዲፖዚት ፕሮሰሲንግ ብለዋል። ፕሮሰስ እየተደረገ ያለው ስንት ነው ካልን 2.16 ዩኤስዲቲ ፕሮሰስ እየተደረገ ነው። ይሄ ፕሮሰስ ተደረገ ማለት ደግሞ እንደሚገባ ማረጋገጫ ነው። ሲገባልን እዚች ጋር ኮንፊርሚንግ የምትለዋ ምን ትላለች? ኮምፕሊትድ ትላለች። እሷ እስክትሆን ድረስ ላይክ እያደረግን እንጠብቃለን። ይኸው እያወራዎቹ ዩኤስዲቲ ዲፖዚት ሰክሰስፉል ብሎናል። አንዴ ሪፍሬሽ እናደርገዋለን። ይኸው እዚህ ጋር እንደምትመለከቱት 2.16ቱ ምን ብለዋል? ኮምፕሊትድ ብሎናል። ባክ እንልና እዚህ ጋር መተን ሪፍሬሽ እናደርገዋለን። 387 ሆኗል። ስለዚህ ይሄ ሳይዝ ዛሬ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባሮቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላም ያብዛላችሁ። ቻው